ቴዲ እስር ቤት እያለ ጋሽ ስብሐት በተደጋጋሚ እየመጣ ይጠይቀው፣ ያስቀው፣ ያዝናናው፣ ያጫውተው ነበር። በአንድ ወቅት ምን ብሎ አሳቀው? ጋሽ ስብሐት አረጀ እኮ ሲለው ቴዲ አላረጀውም ይኸው ገና እኮ የ20 ዓመት ወጣት ጠብሻለሁ ሲለው ቴዲ እንኳን የሚል ግጥም ጽፎለታል። እሱን ግጥም ላነብላችሁ ነው። እምቢርጅና ዘራፍ እድሜ ልኑርበት ወጣት ስሜ በሸከምም ጥጥ ባናቴ ስላልዛለ ልጅነቴ የእድሜ ቁጥሬ አትጭቅጭቀኝ ቅስሜን ወግረ ልታጎብጠኝ እያየኸኝ ካንታንሼ ዛሬም ብኖር እንደወጣት ደግሞ ካማረኝስ ምን ይጠበስ ልጅ ጠበስኩኝ እንኳን በቃ ደግ አረኩኝ። ወትሮም ቢሆን ለእድሜ ክብር የሰጠ ሰው ሽበት አይቶ ሰው ይወቅሳል። አሁን እስቲ ገንዘብ ሳይዝ በሙድ ብቻ ማን እንደኔ ልጅ ይጠብሳል። የይሉኝታ ምርኩዝ ይዞ ተከልሎ በአንቱታ ስንቱ ሺሜ ባይኑ መኞት ልጅ አግብቶ እየፈታ ያማረውን ልክ እንደኔ ማረግ ፈርቶ ስብሃት ይላል እኔን አይቶ። እንኳን በቃ በኔ ጉዳይ ማን አገባው ይግረማችሁ በስተርጅና ልጅ አገባው። ሰው በርጅና ተነቃቅቶ ልጅ አግብቶ ሲደራጅ ጉድ አትበሉ ጉድ እንጂ። ድሮም ቢሆን ቦታ አልሰጥም ለናካብዴ ለነችኩ ሲቶይ ልኑርበት ልጅ ነኝ እኮ። ካልዘመመ ለሚዘሙ ለመንፈሴ ጽኑ ድንኳን አገባለሁ ገና ቆንጆ። እንኳን በቃ እሰይ እንኳን የእንኳን ማት ለስብሐት ይላል። ስብሐት እንግዲህ እንኳን በምትለው ንግግሩ ይታወቃል። ኢንተርቪው ላይ ማየታችሁ ከሆነ እሷን ነው ቴዲ ርዕስ ያደረጋት። ይመቻችሁ።